ውድ የተከበራችሁ ተመልካቾቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ደሃ ጫማ ሰፊ ወደ ሐጅ ለመሄድ እየተዘጋጀ ነበር። ነገር ግን አንድ ተአምራዊ የሆነ ነገር ገጠመው። በሚሊዮን የሚቆጠሩ የዓለም ሕዝብ ነዋሪዎችን አፍ ያስያዘ ተአምር። በዚህ ትሁት ሰው በረከት የተነሳ አላህ የ200,000 ሐጅ አድራጊዎችን ሐጅ ተቀበለ። ሱብሃንአላህ። ነገር ግን ይህ ጫማ ሰፊ ምን የሚያስደንቅ ነገር አደረገ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በህልሙ መጥተውስ ምን አሉት? አሁን የምታዳምጡት ነገር እምነታችሁን ያጠናክርላችኋል። ስለዚህ ይህን አስደናቂ ታሪክ እንጀምር። አሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ውድ ተመልካቾቻችን ይህንን ቪዲዮ ላይክ በማድረግ ጀምሩ። ምን ያህል ኩሩ ሙስሊሞች ይህንን ቪዲዮ እንደሚያዩ እኛም እንይ። በኮሜንት መስጫ ሳጥኑም ውስጥ ማሻአላህ፣ ሱብሃንአላህ፣ አልሐምዱሊላህ በማለት ጻፉ። አሰላሙ አለይኩም ውድ ወንድምና እህቶቼ፣ በባግዳድ ከተማ አብደላህ የሚባል አንድ ደሃ ጫማ ሰፊ ይኖር ነበረ። መተዳደሪያውም የሌሎችን ጫማ በመስፋትና በማደስ ነበረ ያደረገው። በልቡም ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጥልቅ የሆነ ፍቅር ነበረው። ከሚያገኘው ትንንሽ ገቢም በየዕለቱ ትንንሽ ይቆጥብ ነበረ። ዓላማውም ለሐጅ ጉዞ የሚበቃውን ያህል ገንዘብ ካጠራቀመ በኋላ ሐጅ ማድረግ ነበረ። በመጨረሻም የነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን የተባረከ መቃብር በመዲና ውስጥ መጎብኘት ነው። ከበርካታ ዓመታት ጠንክሮ መስራት በኋላም በቂ ገንዘብ ለማጠራቀም ቻለ። ለማጓጓዣ የሚጠቀማት አንዲት ግመልም ገዛ። አስፈላጊ ስንቆችንና ዕቃዎችንም ሰበሰበ። ወደ ሐጅ ለመሄድ ቆርጦ ተነሳ። ወደ ሐጅ ለመሄድ ሲዘጋጅ ጓደኞቹንና የሚያውቃቸውን ሰዎች ለምግብ ጋበዛቸው። ይህም ሰው ወደ ሐጅ ሊሄድ ሲል የሚወዳቸውን ሰዎች ለመሰናበት ሰብስቦ ማብላት የሀገሩ ባህል ነበረ። እርሱም የሚያውቃቸውን ሰዎች ሁሉ ጋበዘ። ወደ ስብሰባው ስፍራም የሃይማኖት ምሁሮችም በመሄድ ከቀረበው ምግብ ተመገቡ። ከዛም ለጫማ ሰፊው ምክር ቢጤም ሰጡት። አንድ ነገር አድርግ አሉት። ጫማ ሰፊውም ምን ሲል ጠየቃቸው። የሃይማኖት ምሁሩም እንዲህ አለው፣ ነገ ከመሄድ በፊት የከተማውን ነዋሪ ይቅርታ ጠይቅ። የሰው ልብን አስቀይመ ከሆነ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምናልባት ሊያዙን ይችላሉ፣ ካልሆነ ሐጅህ ተቀባይነትም ላይኖረው ይችላል አለው። ይህንን ምክር ጫማ ሰፊው በቁም ነገር ወሰደው። በማግስቱም በየቤቱ እየሄደ በከተማው ውስጥ ባሉት ቤቶች ሁሉ ሁሉንም ይቅርታ መጠየቅ ጀመረ። በመሸም ጊዜ ወደ ቤት ሲመለስ በከተማው ጥግ ላይ ብቻዋን ገለል ብላ የተቀመጠች አንዲት ቤት መኖሯን ልብ አለ። በሩን ሲቆረቁር ከውስጥ የአንዲት ሴትዮ ድምፅ ማን ነው ሲል ሰማ። ጫማ ሰፊውም ራሱን አስተዋወቀ። ሴትዮዋም ለምን ወደ ቤት የመጣ በማለት ጠየቀችው። ጫማ ሰፊውም ወደ ሐጅ ልሄድ ነው፣ ከዛ በኋላ ደግሞ ወደ መዲና ሸሪፍ እሄዳለሁ። በመሆኑም ይቅርታሽን ልጠይቅ ነው ወደ አንቺ ዘንድ የመጣሁት። በሆነ መንገድ በድየሽ ከሆነ በማወቅም ይሁን ባለማወቅ እባክሽን ይቅርታ አድርጊልኝ ሲል መለሰላት። ከውስጥ ሆናም ሴትዮዋ በዚህ ቤት ውስጥ ወንድ የለም አለችው። ይህንን ሲሰማ ጫማ ሰፊው ትንሽ አሳሰበው። ወንድ የለም በቤቱ ውስጥ? ይህ ምን ማለት ነው ሲል ጠየቀ። ሴትዮዋም ከዚህ በላይ አትጠይቀኝ፣ መልስህን እንደሆነ አግኝታል፣ አሁን እባክህን ሂድ አለችው። ጫማ ሰፊው እየተመለሰ እንዳለ ድንገት የበሰለ ስጋ ሸተተው። ተመለሰ። ወደ በሩም በድጋሚ ቀረበና ቀጠለና እንዲህ አለ፣ ትንሽ ምግብ ማግኘት እችላለሁ ሲል ጠየቃት። በጣም ርቦኛል፣ ጠዋት የወጣው እስካሁን ምንም ነገር አልቀመስኩም አላት። ከቤት ውስጥ ያለችው ሴት እንዲህ ስትል መለሰችለት፣ ኦ አንተ መንገደኛ፣ ይህ ስጋ ለአንተ የተከለከለ ነው፣ ለእኛ ግን የተፈቀደ ነው አለችው። ይህንን ሲሰማ ጫማ ሰፊው በጣም ተደነቀ። ሐራም የተከለከለ ስጋን መመገብ ሐራም መሆኑን እኮ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በግልጽ ተናግረዋል ሲል ለራሱ አሰበ። ከዛም መለሰና ሙስሊም ናችሁ ሲል ጠየቀ። ሴትየዋም አዎን ስትል መለሰችለት። ጫማ ሰፊውም እንደገና ግራ ተጋባ። ሁላችንም ሙስሊሞች ከሆንን ህጋዊ በሆነው በተፈቀደው ነገር ላይ ታዲያ ለምን በመሃላችን መለያየት ይኖራል ሲል በአግራሞት ጠየቃት። ሴትየዋም በድጋሚ እንዲህ ስትል መለሰችለት፣ ከዚህ በኋላ ሌላ ጥያቄ አትጠይቅ፣ ከዚህ ዝም ብለህ ሂድ። ጫማ ሰፊው ግን ተማጸናት። እባክሽን ንገሪኝ፣ በዚህ ውስጥ ያለው ተአምር ምንድን ነው ሲል ጠየቃት። ከዛም ሴትየዋ መናገር ጀመረች። ይኸውልህ የሸተተ ስጋ የሞተ አህያ ስጋ ነው። በሸሪዓው መሰረት ሌሎች አማራጮች ከሌሏችሁ፣ ጉዳዩም በህይወት የመቆየት የሞት የሽረት ከሆነባችሁ የሞቱ እንስሳቶችን ስጋ መብላት የሚፈቀድ ይሆናል።
ኦ አንተ መንገደኛ፣ ልጆቼ ወጣት ሴቶች ናቸው። በቤታችን ውስጥ ደግሞ ሰርቶ የሚያመጣ አንድም ወንድ የለም። ለቀናቶች ተርበን ነበረ። ልጆቼ በረሃባቸው ሳቢያ እየተዳከሙብኝ ስለነበረ ይሞቱብኛል ብዬ ፈራው። በዚህም ምግብ ፍለጋ ወደ ውጭ ወጣው። መለመን አልቻልኩም። በዚህም የሞተ አህያ መንገድ ላይ ወድቆ አየው። ሌላ ምርጫ ስላልነበረኝ ስጋውን ወደ ቤት ይዤ መጣው፣ የልጆቼን ሕይወት ለማዳን ስል ብቻ አለችው። ይህንን ሲሰማ በጫማ ሰፊው አይኖች ላይ እንባዎች ዘነቡ። ለመሄድ ፊቱን እንዳዞረ ከውስጥ ሴትዮዋ ተጠራች። መዲና ስትደርስ እባክህን ለተወዳጁ አያታችን ሰላምታችንንና ክብራችንን አድርስልን። ተወዳጁ አያታችን የሚለውን ቃል እንደሰማ ጫማ ሰፊው እግሩ ስር ያለው መሬት የከዳው መሰለው። በጥልቅ ሐሳብ ውስጥ ገብቶ ጠፋ። አይኖቹ በእንባ እንደተሞሉ ጫማ ሰፊው ወደ ቤቱ ተመለሰ። የቆጠበውን ገንዘብ ሁሉ ሰበሰበና ግመሏን ይዞ ወደ ሴትዮዋ ቤት ተመልሶ ሄደ። የነብዩ ዘር ሐረግ ወደ ሆነችዋ ሴት ቤት በሯን ቆረቆረ። ሴትዮዋ በሩን ከፈተችው። እጁን ዘረጋና እንዲህ አላት፣ እባክሽን ይህንን ገንዘብና ይችን ግመል ተቀበይኝ አላት። አላህ መጠቀሚያ ያርግልሽ። ከዛም ሴትዮዋ ወደ ሐጅ አትሄድም አለችው። እንባው እየፈሰሰ ጫማ ሰፊው አልሄድም፣ የነብዩ ቤተሰቦች ተርበው እኔ ወደ መዲና ብሄድና ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ስጠይቅ ስዘይር ቤተሰቦቼን አስርባሃቸው አንተ ወደዚህ መጥተህ ለኔ ሰላም ታቀርባለህ ቢሉኝስ እንዴት አድርጌ ፊታቸው ልቆም እችላለሁ? ከኖርኩ በድጋሚ ሐጅ ላደርግ እችላለሁ። ነገር ግን ዛሬ የእናንተን ረሃብ ካስታገስኩ በዚህ ዓለምም በዛኛው ዓለምም ለእኔ ስኬት ይሆንልኛል አላት። ይህንን ተናግሮ ጫማ ሰፊው ወደ ቤቱ ተመለሰ። ወደ ቤት ሲመለስ ሚስቱ ትልቅ በደል ፈጽመሃል አለችው። ጫማ ሰፊው ለምን ሲል ጠየቀ። እርሷም ሐጅ የሚያደርጉት የታደሉት ብቻ ናቸው፣ አንተ ግን የሐጅ ጉዞህን በራስህ ፍቃድ ሰረዝከው አለችው በብስጭት። ከዛም ጫማ ሰፊው ሁሉንም ነገር ለሚስቱ አብራራለት። ነገር ግን ለሰፈሩ ሰዎች ሁኔታውን መግለጽ አልቻለም። እንዴትስ አድርጎ ያለውን ነገር ሁሉ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ ለሆነች ሴት መስጠቱን መናገር ይችላል? ለሁሉም የመናገር ድፍረት አላገኘም። በዝምታ ተውጦ በቤቱ ተቀመጠ። ልጆቹ ለመጫወት ወደ ውጭ ሲወጡ ሰዎች አባታችሁ እብድ መሆን አለበት፣ ሰዎች ወደ ሐጅ ለመሄድ ዕድሜ ልካቸውን ይጠብቃሉ። እርሱ ግን በመጨረሻው ቅጽበት ጉዞውን ሰረዘው። የዚህ አይነቱን አስተያየት መሸከም ያቃተው ጫማ ሰፊ በሩን ቆልፎ የሐጅ ተጓዦቹ እስከሚመለሱ ድረስ በሩን ላለመክፋት ለራሱ ቃል ገባ። በዛ ዓመት በጊዜው ስመገናና የነበረው ሊቅ የተከበረው ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ ወደ ሐጅ ሄዶ ነበረ። ሐጁ ካለቀ በኋላ የመመለሻው ምሽት ሲቃረብ ባልደረቦቹ መሪያችን ከመሄዳችን በፊት የተወሰኑ ማስታወሻዎችን እንግዛ አሉት። የተከበረው ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ እንዲህ ሲል መለሰላቸው፣ እናንተ ወደ ገበያ ሂዱና የምትፈልጉትን ግዙ። እኔ ግን ይህንን ምሽት በካዕባ ቅጥር ግቢ ውስጥ ኢባዳ በማድረግ ማሳለፍ እፈልጋለሁ። ይህንን ስፍራ ለማየት የምችልበትን እድል አገኝ እንደሆነ ወደፊት አላውቅም። ይህንን አለና በካዕባ ውስጥ ኢባዳ ለማድረግ ተቀመጠ። የምሽቱ 2/3 ጊዜ ካለፈ በኋላ እንቅልፍ ያዘውና ተኛ። በእንቅልፉም ውስጥ ሆኖ ህልም አየ። 2 መላኢካዎች ከሰማይ ወርደው እርስ በርስ ማውራት ጀመሩ። የመጀመሪያው መላኢካ በዚህ ዓመት ምን ያህል ሰው ለሐጅ መጥቷል ሲል ጠየቀ። ሁለተኛው መላኢካ ወደ 200,000 ገደማ ሰዎች መጥተዋል ሲል መለሰለት። የመጀመሪያው መላኢካ የምን ያህሎቹን ሐጅ በአላህ ዘንድ ተቀባይነት አገኘ በማለት ጠየቀው። ሁለተኛው መላኢካ በዚህ ዓመት አላህ የሁሉንም ሁጃጆች ሐጅ ተቀብሏል ሲል መለሰለት። የመጀመሪያው መላኢካ በአግራሞት አላህ እንዴት የሁሉንም ሰው ሐጅ ተቀበለ ሲል ጠየቀው። ሁለተኛው መላኢካ በዚህ ዓመት ለሐጅ እንኳ ያልመጣ አንድ ሰው ነበረ፣ በእርሱ በረከት የተነሳ አላህ የ200,000 ሰዎችን ሐጅ ተቀብሏል አለው። ይህንን ሲሰማ የተከበረው ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ በህልሙ ውስጥ ተንቀጠቀጠና ልቤ ለማወቅ ባለው ፍላጎት ተጥለቅልቋል። ይህ የተባረከ ሰው ማን ነው? ወደ ካዕባ ያልመጣ ሐጅም ያላደረገ ነገር ግን አላህ በእርሱ በረከት ሳቢያ የበርካቶችን ሐጅ የተቀበለለት ሰው ማን ነው አለ። ወዲያውኑ ቆመና ለመነ መላኢካዎቹን። ለመላኢካዎቹም እንዲህ አለ፣ እባካችሁን አድራሻውን ንገሩኝ፣ የት ነው የሚኖረው ሲል ጠየቃቸው። መላኢካዎቹ በባግዳድ አቅራቢያ ወዳለ አንድ ትንሽ መንደር ሂድና በዛ ፈልግ አሉት። ከዛም እንቅልፉ ተቋረጠ። ባልደረቦቹ ሲቀርቡት ተመለከተ። ሁዙር አሁን ወደ ቤት እንመለስ አሉት። ኹጥቡዲን ባክቲያር ረህመቱላሂ ዐለይሂ አይሆንም፣ ወደ ቤት የምመለሰው በኋላ ነው። መጀመሪያ ያንን የተወደደ የአላህ ባሪያ ማግኘት ፈልጋለሁ፣ በእርሱ ሳቢያ ሐጃችን ተቀባይነት ያገኘውን አለ።
ከዛም መንገድ ገባና መላእክቶቹ አድራሻውን ወደ ሰጡት ቦታ ሄዶ ደረሰ። ከተማውን በደረሰ ጊዜ ወንድሜ አብዱላህ የሚባል ሰው እየፈለግኩ ነበረ። በሙያው ጫማ ሰፊ ነው። የቤት አድራሻውን ልትነግረኝ ትችላለህ? ሲል ጠየቀ። ህዝቡም በጣም ተደነቀና እንዲህ ሲል ጠየቀው፣ ለምንድን ነው የምትፈልገው? ብታገኘውስ ምን ልታደርገው ነው? ኹጥቡዲን ባክቲያር ረሕመቱላሂ ዐለይሂ እንዲህ አላቸው፣ ላገኘው ፈልጋለሁ አለ። ህዝቡም ለምን ሲል ጠየቀው። በጣም እድለቢስ ሰው ነው፣ ለማንም አይጠቅምም እርሱ። ይህንን ሲሰማ ኹጥቡዲን ባክቲያር ማልቀስ ጀመረ። እናም እንዲህ አለ፣ እኔ ስለ እርሱ የማውቀውን እናንተ አታውቁም፣ የአላህን ተወዳጅ ባሪያ አትስደቡ አላቸው። ከዛም ህዝቡ ላታውቅ ትችላለህ፣ ግን እርሱ ታዛዥ አይደለም፣ ሐጅ የማድረግ እድል ቢያገኝም ሐጅ አላደረገም አሉት። የፈለጋችሁትን ብላችሁ አስቡ፣ ብቻ የቤቱን አድራሻ ለኔ ንገሩኝ አላቸው። የቤቱን አድራሻ እንዳወቀ ወደ ቤቱ ሄደና በሩን ቆረቆረ። ከውስጥ ማነው የሚል ድምፅ መጣ። በሩን ክፈት፣ አንተን ለማግኘት ነው የመጣሁት አለው። ከውስጥ የለቅሶ ድምፅ ተሰማ። ጌታዬ እባክህን ይቅርታ አድርግልኝ፣ በሩን መክፈት አልችልም። ከከፈትኩልህ ሰዎች ያሾፉብኛል። ልጆቼ እንኳን በዚህ አካባቢ ሰዎች እየተሰደቡ ነው አለው። ከዛም ኹጥቡዲን ባክቲያር ረሕመቱላሂ ዐለይሂ አላወቀኝም? እኔ እኮ ኹጥቡዲን ባክቲያር ነኝ። ከመካ ድረስ አንተን ለማግኘት ስል ብቻ ነው የመጣሁት አለው። ይህንን ሲሰማ አብዱላህ በሩን ከፈተው። ኹጥቡዲን ባክቲያር ረሕመቱላሂ ዐለይሂ ወደ ውስጥ ገባ። የዛን ምስኪን ጫማ አዳሽ እጆች ለመሳም ፈልጎ ነበር። ጫማ አዳሹ ማልቀስ ጀመረ። ሁዙር፣ እኔ ኃጢአተኛ ባሪያ ነኝ። ሰዎች ኃጢአተኛ ይሉኛል። ለምንድን ነው እንደኔ ያለውን ዕድለቢስ ሰው እጅ መሳም የምትፈልገው አለው። ከዛም ኹጥቡዲን ባክቲያር ረሕመቱላሂ ዐለይሂ መጀመሪያ ይህንን ንገረኝ፣ ምን አይነት መልካም ነገር ብትሰራ ነው አላህ የ200,000 ሰዎችን ሐጅ በዚህ ዓመት የተቀበለው አንተ ራስህ ሐጅ ሳታደርግ እንኳ ሲል ጠየቀው። ይህንን ሲሰማ በአብዱላህ አይን ላይ እንባዎች መፍሰስ ጀመሩ። ከአይኖቹ ላይ እንባው የተንዠቀዠቀ ሁዙር፣ ሁለተኛ ይህንን እንዳትል፣ የአካባቢው ሰዎች መጀመሪያ የሰደቡኝ ይበቃኛል፣ ይህ ዜና ከተሰማ ይደበድቡኛል አለ። ኹጥቡዲን ባክቲያር ረሕመቱላሂ ዐለይሂ አላህ በአንተ በረከት ሳቢያ የ200,000 ሰዎችን ሐጅ እንደተቀበለ በጆሮዬ ሰምቻለሁ አለው። የበለጠ ማልቀስ ጀመረና ሁዙር፣ ምን እያልክ ነው? ወደ ሐጅ አልሄድኩም፣ የተለየ ኢባዳም አላደረግኩም። ነገር ግን ወደ ሐጅ ያልሄድኩበት ልዩ ምክንያት ነበረኝ። ያንን ምክንያቴን ደግሞ ለማንም ሰው አልናገርም። እባክህን አሁን ተመለስ፣ ይህንንም ለማንም አትናገር፣ ካልሆነ ሰዎች የበለጠ ያፌዙብኛል አለው። ከዛም ኹጥቡዲን ባክቲያር ረሕመቱላሂ ዐለይሂ ከዛ ስፍራ ሄደ። ጫማ አዳሹም ለራሱ እንዲህ ሲል አሰበ፣ ኦ አላህ፣ ለሐጅ እንኳ አልሄድኩም። እንዴት ሆኖ ነው የበርካታ ሐጅ አድራጊዎች ሐጅ በእኔ የተነሳ ሐጃቸው ተቀባይነት ያገኘው ሲል በሐሳብ ገብቶ ጠፋ። የዛን ዕለት ማታ እንቅልፍ ያዘው። በህልሙም ውስጥ ተወዳጁን ነቢያችንን ሙሐመድ ሰለላሁ ዐለይሂ ወሰለም ራሳቸውን አያቸው። በቤቱ መጥተው አብደላህ የተባለውን ያንን ጫማ ሰፊ እንዲህ ሲሉ አናገሩት። ኦ አብደላህ፣ ሐጅ ለማድረግ የቆጠብከውን ገንዘብ ሁሉ የኔ ቤተሰብ የሆነች ሴትን ለመመገብ ስትለው አልከው። ኹጥቡዲን ባክቲያርም እውነቱን ሲነግርህ አንተ ግን አላመንከውም። ኹጥቡዲን ባክቲያር የነገረ ነገር ፍጹም እውነት ነው። የሰኢድን ልጅ አገልግልሃል። በአላህ ጸጋም አንተ ራስህ ሐጅ ባታደርግም ሐጅ ያደረጉት ሰዎች ሁሉ ሐጅም በአንተ የተነሳ ተቀባይነት አግኝተዋል። ሱብሃነላህ አሉት።